ያዘው ያዘው ንድ ፋሚሊዎች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰናል። ያዘው ጋይስ ያዘው ሰብሰብ ብለናል። ከጀማው ጋር ሰብሰብ ብለን መተናል። እንግዲህ ዛሬ ያበረ ቪዲዮ ይዘንላችሁ መጣና ቦሌ አትላስ ላይ እንግዲህ መተናል። እዛ እንገኛለን። KFC ሬስቶራንት መተን እንግዲህ ከጓደኞቼ ጋር ያባበዱ ቺክኖችን የተለያዩ ዶሮ ነክ ነገሮችን ሞክራለን ማለት ነው። ተከታተሉ። ያዘው ሼር ሰብስክራይብ ያደርጉ ፋሚሊ ያዘው Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over tracks. ቤተሰብ ገብተናል። እንግዲህ እቺን ቤት መታበት አቃለ እኔ KFC መጥቼ አላውቅም፣ የመጀመሪያ ነው። በነገራችን ላይ ጋይስ በፊት ጋይስ KFC ነበር የሚባለው፣ አሁን ደግሞ ስማቸውን ቀይረው KFC ብለው መጥተዋል። ያው ነባር ቤት ነው ግን መጥቼ አላውቅም ማለት እኛ መጥተናል። ላይ ከዚህ ሰፈር ያለ አልመጣም። ፕሬዚደንሻል እያለን ያው ነበር ግን እንመጣ ነበር ከነጃኒ ጋር ምናምን ብዙ ትውስታዎች አሉን እዚህ ቤት ውስጥ። እዚሁ እንመጣ ነበር ሁሌ እዚህ ቅርባችን ስለነበረ እና እንግዶች አሉን። ታውቃታላችሁ። እንዴናችሁ? እኔ መጥቼ አላውቅም። ሶስተኛ እንግዳ ለመጀመሪያ ጊዜ ነው የመጣሁት፣ ግን እኔ የማውቀው KFC ነበረ። አሁን KFC ሆኗል ማለት ነው። እዛ ጋር እያሳያችሁ ነበር። እዛኛ ቤት የነበር KFC ነበረ። አንተስ? አለ ያው ድንበላ መተናል። ቺክኗ ድንገነጣጥላት ተዘጋጅተናል። ልጅ ሆነ ዛሬ ጸጉሩን ተቆርጦናል። ደግሞ ሌላ ሰው አይደለም። እሺ ራሴ ቢሹ ነኝ። አብርሽ ያላችሁ ነበር። አብርሽም አለ ወሬትም እንግዲህ አንድ ተስጣፋ ሊመከረኝ ነው ያለው። ለማንኛውም እስቲ ሜኑ እንጣና የምናዘውን ነገር አዘን አሪፍ ነገሮች እንበላለን። እሺ አሁን ሜኑአችን መጥቷል። እዚህ ጋር ለየት ያለ ነገሮች ነው የምናዘው። በመጀመሪያ ፍሬንድ ሜል እናዛለን። አማን ይሄ ካልሆነ 8 ፒስ ነው አባት ስንት ነን? 2 4 6 8 2 ይደርሰናል። ፍሬንድ ሜል እናዛለን። ከዛ በኋላ ደግሞ እዚህ ጋር ደብል ቺዝ በርገር ዛሬ መብላት ነው። ይሄን በቺክን ነው በጠቅላላ ጋይስ። እዚህ ጋር ደግሞ ምን አለን? ትዊስተር እንደ በቂጣ እንደ ሻዋርማ ነገሮች ማለት ነው። ከዛ በቃ ጨረስን። ጭርሻ አንድ ይቀርናል። አንድ ያጠራነው ነገር አለ። ቺክን ፒዛ አለ። ለካ ቺክን ፒዛ አለ። ስንት አለ ማለት ነው? ቺክን ፒዛ 1፣ ትዊስተር 2፣ 3 ከዛ ቺዝ በርገር ደብል 4 አይነት ማለት ነው። ኤፒሱ 16 አለ ግን መዝረክረክ ነው የሚሆንብን። ኤፒሱ ይሻለናል እና በካፑል እናደርገው ነበር። ይቅራል ኖርማል ይውጣ ፍሬንድ ሜሉ ማለት ነው። አይ እንደዚህ ዘርጋ ብለው እነሱም ሊሆን ይሻላል። እኛም እያየነው መመራ አሪፍ ነው። ከዛ የሚጠጣ ነገሮች ደግሞ የተለያዩ የቤቱ ስፔሻል ነገሮች አምጥልን ብለናል። መብላት መጠጣት ነው ዛሬ። እዚህ ትፈጃለሽ። እዚህ ግን አሪፍ ነች አማን ነው አሪፍ ነች። ደግሞ ለብዙ ሰው እንዲቀል ደግሞ በእንግሊዘኛ በአማርኛም አድርገዋል። አሁን አይከብድም ማለት ነው። ታቻ ለኔ አሁን ቀለል አድርገው እንግሊዘኛ ማረጋቸው ለኔ አብርሽ የሚጠጣ ያዘዘው የሆነ ቦምቦ ክላስ ይባላል። ምንድን ነው አዘናል እዚህ ጋር ከመጣ በኋላ ነው ምን ይሆን? የተለያዩ የቤቱ ስፔሻል መጠጦችን አዘናል የሚጠጣ ምግቡ ሲመጣ እንገናኛለን። Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. ቤተሰብ እንግዲህ ያው እንደምታዩት እዚህ ጋር የተለያየ 4 አይነት ምግብ መጥቶልናል ማለት ነው። ከሚጠጣ ጋር እንደዛው ኖርማል ሶዳ ነገሮች ምናምን አሉ። እንሞክራቸዋለን። እዚህ ጋር እኔ ይሄንን ብቻዬን ያንዳንዱን አሁን ከየትን ሞክር ፒዛው ሳይቀዘቅዝ ከፒዛው እንጀምር። ከዛ በኋላ እዚህ ጋር ደብል ቺዝ በርገሩ አለ። ከዛ እዚህ ጋር ደግሞ ትዊስተር አለ ማለት ነው። ለአንድ ሰው ነው የምትወሩ። ቆረጥ አድርገናት እንሞክራለን። ለማንኛውም ከፒዛው እንጀምር ማለት ነው። እንቀይር ቦታ። ይሄ ነገር ግን ምንድነው? አይተውታ ታውቃለህ? የራሱ እንትን መሰለኛ 3 ነው። ሳላድ በማይነዝ አይነት ነገር ሳላድ ማን ነበር የሚወደው? ሳላድ የሆነ ሰው ይወዳል ሳላድ። እሺ
አሁን ፒዛችን እንጀምራለን። የተባረክ ይሁን። ያዝ እኛን አስቀደም። እኔ ግን ብቻዬን ላደርጉኝ ነው። ታዙ ውስጥ አንዴ ቃሪያውን አልፈልግም። ቺዝ ኧረ ቃሪያው ይሁና። እሺ ያዘው ትክክለኛ ውሳኔ አብሽ ማለት ሳይከዘከዝ ቺዙ ደስ አሪፍ ነው። ለነዚህ ብቻዬን አጠቁኝ እኮ በጣም አሪፍ ነው። ራቻልኳቸው ቴክስቱ በጣም አሪፍ ነው። ምን ነው? ይሄ ምንድን ነው? ቺክን ነው? ቺክን ስሙ ራሱ ቺክን ፒዛ ትኩስ ነው ደግሞ ቺዙ ደስ ይላል። ቂጣነቱ የለም። ቂጣው አልደረቀም። አብላይ ራሱ አያቸውም። በጣም አሪፍ የሆነ ቴስት አለው። ቃሪያው ደግሞ ሞር አሪፍ የሆነ ቴስት አለው። እኔ ከረሚያቸው ጨርሰ ቺሊ እኮ ለእኛ ነው የመጣው። ወይኔ ራሱ የሚያቃጥል እኮ ምን ነው ቃሪያ አንተ እንደው ባለፈው እንትን በላህ አንድ ትሪክ ልንገርህ። ቺዙ በካቻፕ ደባለቀ አንድ ላይ በጣም ቆንጆ ቴስት አለው። ሶ እሱ ለብቻ እዚህ ላይ እንዲና እንደዚህ ማለት እስኪ አድርግና ሞክረው። እኔ አንድ ሳልበላ ጨረሱ እናንተ። ይሄ ስፕራይት በምንድን ነው ሲደባለቁ የነበሩት ቲክቶክ ላይ ደግሞ እዚህ ላይ እየደባለቀ ነው ሼፍ አብሽ። እሺ ከዛ እዛ ጋር ካቻፓ አሪፍ የሆነ ቴስት ይኖረዋል ተብለናል። እንሞክራለን። አዲስ ነገር ማምጣት ሻማታ ይኑር ብለክ አዲስ ነገር ማምጣት ሼፍ ነበርሽ? ግን ቺሊው ማለት ነው ጆሮ ይጎረኩራል። ኧረ ጨረሱ። እኔ ብቻ ቀረሁ እንጂ ምንድን ነው እንደው አንቺ እኮ ነው ታዲያ የሚያቃጥል ነገር ቆይ በይኝ ቁጥር አይታኝም ጀመረ ምንድን ነው? አሪፍ ነገራችን ላይ ቃሪያ ነው። አሰራሩ ይችላል። አብርሽ ካቃጠለ ብዙ ጊዜ ምግብ አይበላልም። ሞር እንደም ከታንቺ ነው ሁሉ ነገር አቃጠለ እንዴ? አቃጠለ ደስ ይለኛል። ቃሪያውን አገኘሁት። የሚያቃጥል ነገር ስለሆነ ቃሪያውን ያገኘሁት እኔ አሁን አገኘሁ። ና የሚያቃጥል ላደርግብህ ነበር እንዲሁ ላበላውና ጭራሽ። አሁን ወደ ፓርት 2 እንገባለን። እሺ አሁን ፓርቷን ጨረስን። እሷን ቦታ ቀየረች ማለት ነው። እዚህ ጋር የነበረ ወደ ካሜራ ወደ ቲክታክ ቪዲዮ ገባ። አሁን ደግሞ ደብል ቺዝ በርገሩን እንሞክራለን ማለት ነው። ቦታን ቀይር። ቻው እንሰናበት። ይዛችሁ አሁን ሲከፈት ምናምን ነገር ራሱ እዚህ ጋር ፓርት ተደርጎ ነው የመጣው። እንከፍተዋለን ማለት ነው። እዚህ ጋር 4 ቦታ እናረጋታለን። ለምሳሌ ያው ነው ትንሽ ይላል። እዚህ ጋር ከታች ታወራብኛለህ። ትንሽ ይሆን አርግልኝ ይላል። ትንሽ ያው ወንዶች ናቸው። ወጣ ይሄን ይዘዋል። ወይኔ ለራሱ አንተ ብዙ ነው የወሰድ ትልቁ ነው ያ ለራሱ ያዥ የራስሽ አንድ ዳቦ ለአራት ቦታ ነው በርገር እንግዲህ አይከፈልም። ዝም ብለህ መጀመሪያ ሴቶች አንሱሽ አንሱ። ሴቶች ሲቀርም ያለ ሴት አንሱ። የቱን ነው እኔ ትበቃኛለች። አንተ ትልቅ ይሻሻልሽ ለውስጥ በነበር አሳዘንከኝ። ይጣፍጣል። እኔ መጀመሪያ ቀመስኩት የምር በጣም ይጣፍጣል። አንደኛ ወይኔ ግን ትንሿን ወስጄ የተጎዳው ትልቁ መውሰድ ነበረብኝ። ይጣፍጣል በጣም እግዚአብሔርን እሱ ለማን ነው ተጎዳው? በቲክቶክ ቢቀርስ
ልጠግብ ነው። ችክኑ ማለት ነው የበሰለበት ወይ በጣም ደስ ይላል። በጣም የበሰለም አይደለም ጫፍ ላይ ደስ ይላል። ደግሞ ትንሽ ስፓይሲ ነገር አለው። ስፓይሲ ነገር አለው። ስፓይሲ ቴስት አለው አይደለ? ትንሽ እሱ ሙር አጣፍጣ ችግር እንግዲህ እንደዚህ ቁርጥ ያልኩት ታገበ ይዘን ሳልበላ ይሄን ያበሉ ቅድሚያ ዛሬ ለኔ ተውት። ምንም ይቀር ነገር የለም። አሁን ደግሞ ቺፕስ አልሞከርንም። ቺፕስ ምንም አልሞከርንም ጋይስ በጣም ይጣፍጣል። ጠገብኩ። ትላልቅ ምግብ ታኛ ቶሎ ላለመጥገባ መታመታም ታርኩ ቺፕስም ብሉ እየበላችሁ ቺፕስም እየበላችሁ ሆዷ ጠገብ ነኝ። ጠገብኩኝ። ቺፕስም ብሉ። ቺፕስ እኮ ነው መጀመሪያ የቀመስኩት። በነገራችን ላይ ቺፕስ የዛኔ እዚህ ይለያያል። ይሄንን እኔ አብሮ ድንገር ማርያም ድንገር ሊያጠግበን ፈልጉ ሊያጣማኝ ሊያጠግበን ፈልጉ ነው። ሊበላችሁ እኔ በጠገብ ቺፕስ በቃ መጥገብ ነው የፈለኩት። ደግሞ ገና እዚህ ጋር እንዲቀር አንቺንም ያው እንደዚህ እንደተለመደው 5 ቦታ 6 ቦታ እንከፋፍላታለን። ምንድነው ሼፍ አማኒ እቺ አንድ ሰው ይዘህ እንደዚህ ታማውን እንደገደገዋል ተጨነቅ እንደዚህ ብሎና ጠባብ እኔማ እንደዚህ ላደርገው ነበር። ይኬታ የሻወር ማለት ነገር ነው። ይሄም ችግር ነው። በቃ ይታባል ቢለው አለ በሴት ልጅ ያምራል። ሙያ አለሽ መሰለኝ። በዚህ ዲጃራ እኔ ነው ያለው መስሎኝ እንደዚህ ጀመረ 6 ቦታ አድርጊ አይታል ሙያ ያለው ይሄው ያለ ስራችን ገብተን እኛ ሽንኩርቱን አንድ እናገኝ አይ እዚህ ጋር 6 ቦታ አድርገናል። የምታዩት ልጅ ውስጥ እንዳለ 6 ቦታ ነው ያደረግነው። እስቲ አንሱ መጨረሻ ላይ ላንሳ አንሱ ያሱ አንዳንድ ያሱ መጨረሻ ላይ ቢታዘበን ማለት ነው። ያዝ ሁለቱም ያስችላል። ከዛ መጨረሻ ላይ ሁለቱ እንደሚቀር ገብቶት ነው መጨረሻ ካሜራማን ከባድ ሰራተኛ ያለ ከመይ ጀምር ከዚህ አሁን ደግሞ ከቢሹ ሶስ ያው አይ ብቻውን ሞክሯል። ብቻውን ሞክሯል። ምክንያት ያለ ሶስ ችግሩን አላገኘሁትም። በጣም እዚህ ጋር በቃ አሁን ገባ ሁሉ ገባ። አሁን ቀጣይ አዲሷ አለች። ዋው ናይስ አንተ ገባ ወይኔ ፋይናሊ መጨረሻ መዝጊያዋ እኔ ነኝ። አጥንጋ ንገራት ኩል ስንል ማደራችን ነው። አሪፍ ነው አይደል? እኔ ተመችቶኛል እውነት ለመናገር ጋይስ። ከበርገሩ በጣም አሪፍ ነው። አሪፍ ነው። በርገሩ አሪፍ ነው። ኦ ማይ ጋድ ሶሱ ማለት ነው። የታጸደኝ ይበላል። ከቻፑ ጋር በጣም አሪፍ ሚክስ በዛ ሚክስ አድርገው ሚክስ በጣም አሪፍ ያበጃኝ ታጣላ ምን ቀረ? ያው እቺ እንትን የቀረን ወደ ቤት መሄድ ነው። በቃ ምን ኧረ የሚበትን ነገር ግን አናን ያዙ እሺ ቺፕሱን በላ እያደረጋችሁ ጋይስ በጣም አሪፍ ነው። እኔ ልጅው ግን እስካሁን ማለት ነው ጋይስ ስፕሪስ አናናስ ማንጎ እስካሁን ጋይስ አማን እስካሁን ተበላናቸው የተመቸኝ ይዘው ተመችቶ አረ ያሁን በርገር ይዘው ተመችቶኛል። የኔ አስተያየት ነው የግዴ ማለት ነው። ፒዛ በጣም አሪፍ ነው። ሲሞር ደግሞ አባታችን ተመቸኝ ፒዛ አሪፍ ነው በጣም አሪፍ አባወራ ሲገባ ራሱ ደስ ይላል። ከታች ግራ ሞገሱ ደስ ይላል። እንዴ ተማሪ ዳቦ አለ እዚህ ጋር። አሁን ወደ ቦስ መተናል። እዚህ ጋር ቺፕስ አለው፣ እዚህ ጋር ሳላድ አለው፣ ማይኑዝ ነው የራሱ ሶስ ነው፣ ካቻፕ ማለት ነው። ይሄን እንግዲህ 8 ነው መሰለኝ 8 ፒሳ። ስለዚህ አንዳንድ እያነሳን ከአንድ በላይ ማንሳት አይቻልም።
ከአንድ በላይ አይቻልም። አንዳንድ አንሱ ደስ አላችሁ ነው አንዳንድ ሳስኪ አሁን ደግሞ ለመጀመሪያ ግዳም እኔ ካነሳውማ እኔ ፈረሰኛ ነው የሚመስለኝ። ፈረሰኛ ግድንግድ ነው አነሳው ምን እንደሚያክል ማለት ነው። አባወራ ፈረሰኛ የታባል አንሺ ክንፉ ይሻልሻል። ዊንኪ ይጣፍጣል ባይዘው እርግብ ነች ክንፉ እሺ ይሄው አባወራው የፋሰር ሙጫ ነው ባይዘኛ ይላፋው ጂሳል ማርጋ ለነሱ ማወሮ ነው መሰጣቸው ቀይር ይሄ ግብራል ይሄ ምንድነው? ይሄ ፈረሰኛ ነው። ሁኔታው ጋይስ ሁኔታውን ሳይሆን በጣም አስፈራኝ ቀይር ሃይ ሃይ ታይ ክንፍ ነኝ ሃይ ሃይ ማለት ታይ በአማርኛ ምን ቦታ አሁን 12 ብልት ነው ያላችሁ በቃ ችግር ታይ ሃይ ከሷን ጀምሮ አይ ፈለከሽም ይሄ ዝም ብለሽ ነው የምትቆም ችግር አጥንት አይ ክንፍ እኮ ነው ስስ እኮ ነው የክንፍ ስጋ ስፈላሰፍ ነው ግን አላውቅም። የሴት ወጉን ግን ክንፍ ለምንድን ነው የሰጣችሁኝ? በራሪ ክንፍና ክንፍ ላይ ያላችሁ እንዳሞራው ክንፋችሁ የሰጠሽኝ እንዳሞራው በሰማይ በራሪ ብሏል። ያ ጎሳው ይሄ ነበር የሚያስፈልገን። ይሄ ላባወራ አሁን ዶሮ ይቻላል አሽከረክሩ አለዘው ስጋው ሳት ያለው ነው በላሁ ነው ብላ አጥንት ነው የወጣው። ይሄ ሙሉ ባዶ ነው መዛት ያለበት አጥንት ምንም አልጎምጥም። ብሉ ብሉ እንዲህ ያበላሽ እውነት ትክክለኛ ዶሮ ያዝ እንጂ ቢሽ አንድ አቀብለሽ ኧረ ውሰድ ደስ ያለ አይ አነስ ሚሊ አሁን እኔ ማታ ተኝቼ በህልሜ ማለት ነው የክንፍ ስለሆነ በጣም ደም አስራሩ ራሱ ያያየነው ነበር። አሰራሩ እንዳያችሁት ነው። እዛ ጋር በዱቄት ታሽቶ ምናምን ሲጠበስ ዝም ብሎ መብላት ነው። ኦ ማይ ያማን ያበላል። በስመ አብ ሲያስቀና ይፈረካከሰ ይሄ በምንድን ነው የሚበላው ነው ያላችሁት? ዲዘርት ነው መጨረሻው። ኧረ ተገፋ አድርጉኝ ወገን እንዲህ አልኩኝ። እንደዚህ ምርጥ ነች። ምን ነው በጣም እየበላሁ ነው። እንደዚህ ነው እዛ ያለው ጭራሽ። እኔ ለምን እንደሆነ አላውቅም፣ አልጠገብኩም። ጠገብኩ እዚህ ላይ ስደርስ ጠገብኩ። ጋይስ ብዙ ሆድ አይዝም እንደ በርገሩ ምናምን አይደለም። አማኒ ነው ያዘው አባቴ። እኔ በሁለት እጄ ነው ላይ ገባሁበት። ኦ ማይ ጋድ እጄ ነው ትንሽ ነው የቀረችው። እኔ እኮ እንትን እያጠገብኩኝ ገቡት። እሷ እያጣራችሁ ነው። ክንፉ ምንም አልቀራትም። ኧረ ቢያንስ ይሄድ በግሩ ጀግና ነች። ቅድም እየጠገብኩ ነው ብላ እኛን አስጠግባ አይወስ አይታችሁ እቺ ግን አፍቃሪ ስትሆን እንደዚህ ተኝተን አሁን ሁላችን በህልማችን ቤተሰብ በስተመጨረሻ በላ ነው። 8 ፒስ ነበር የነበረው፣ 2 ነው የቀረው። 6ቱን በልተን እቺን ቴካዊ ያደርጋለሁ። እዚህ ጋርም ጁስ አለ። እዚህ ጋር ጠጣሁት። ማንጎ ጠጣሁት። የእሷ ስፕራይት ነው፣ እሱም ስፕራይት ነው። የእሷ ኮካ፣ የቲክታከሩ ደግሞ አናናስ ነበር ማለት ነው። ጠጣን። እችኛዋን እኔ ከዚህ ጋር ገብቼ ኤዲት አደረገው ወስጄ ቤቴ ኤዲት እያደረኩኝ እንትን ነው። ግን ዝም ብዬ ልሞክረው። እዚህ ጋር እንትን ስፕሪስ ነው ፓፓያ አለው። የፓፓያ ጣሙ ነው ብዙም ስላልሆንኩ ፓፓያ ላይ የእሱ ጣም ነው የገባው ማለት ነው። አሪፍ ነው እንግዲህ የሞከርነው እንዳለ። እኔ ምንም ይሄ ነው ብሎ ነገር የለም። ቺክን ላይ ሁሌም ዶሮ ላይ እኔ ከ100 በላይ ነው የምሰጠው። ምንም የምቀይረው ነገር የለም። እሺ እዚህ ጋር እንዴት አየሽ? በጣም ይጣፍጣል። በተለይ ካላችሁ መጨረሻ ይበላ ነው ይችክሉ ትክክለኛ ክንፏ ክንፍ ነው ግን የሰጡኝ። እኔ አሁን ትልቁ የምትሰጠኝ እኔ ይበላ ነበረ ግን ይሁን እሺ። ለማንኛውም በጣም ይጣፍጣል። አንደኛ ይዘሽ ሂጂ በቃ አመሰግናለሁ። ይዘሽ ሂጂ በቃ ይበቃኛል። እኔም ይዤ ልሂድ ነው የሚመስለው አባባልሽ። ይበቃኛል። የምር በጣም አንደኛ ነው። ከ10 ስንት ትሰጫለሽ? ሙሉ ማለት አጠቃላይ ሙሉ
ከ10 እኔ ሁሉም ተመችቶኛል። ደግሞ ያሽጋበትኩ እንዳይመስላችሁ ከ10 10 የምር ይጣፍጣል በጣም በተለይ የዶሮ የቺክን አድናቂ ነኝና በጣም የሚጣፍጠው በጣም አንደኛ። እሺ እሷ ጋር እንሂድ። እሺ አንቺም ሁሉንም አንድ ላይ ሬት አድርጉ ከሚጠጣው ከነ ምናምን ነው። እኔ ሁሉም በጣም ተመችቶኛል፣ ግን በጣም የወደድኩት ትዊስተሩ ነው በፒታ ያለውን ማለት ነው። በጣም ነው የተመቸኝ። ከ10 10 በጣም ቆንጆ ነበር። ሴቶቹ 10 10 ነው የሰጡ ያሉት። እሺ ወደ ኤቢ እንምጣ። እሺ ፋሚሊ ያዙ ፋሚሊ ቤተሰቦቻችን የሬቲንግ ታይም ኤቢ ላል ትላለ ያዛው በአጠቃላይ አሪፍ ነው ተመችቶኛል። የበለጠ መጀመሪያ እንደነገርኳችሁ ፒዛዋ ቺክን ፒዛ በጣም አሪፍ ነው። ሙሉ አጠቃላይ ደግሞ ሬት ሳረገው 8 አሪፍ ነው። እሺ ካሜራማናችን ደግሞ እሺ ለሱ ውስጥ ማይክ ሬት አድርግልን። ከኛ ሞርሱ የፉድ ሪቪው ላይ በደንብ ስለሚሰራ እስቲ እንዴት አየው? ፒዛውም ሁሉም ኤቭሪቲንግ ተመችቶኛል። በጣም አሪፍ ነው። ጸዴ ፒዛውም በጣም የሆነ ቴስቱም ትኩስ ያለን ያገኘ ነው ምናምን ጸዴ ነው። ቺክኑም እንደ ግልጽ ነው ይመታኛል። ቺክኑን ብዙም አይደለም ብለው ሊመታኝ ተዘጋጅቷል። በጣም ጸዴ ነው ኤቭሪቲንግ ሁሉ 10 ስለዚህ 310 አንድ ሰው 8 ማለት ነው። ሙሉ እንዳለ ሳጠቃልለው ነው ሁሉም አሪፍ ነው። ቺክኑ እንዳልኳችሁ ሙሉ ለሙሉ የትም ቢሆን የትም እመርጣለሁ። ሁሉም አይ ቺክን ሳይሆን አሪፍ ነው። ትንሽ ምንድነው ከስጋውን ከምታገኙት ይልቅ የሚፈረካከሸው ምናምን ነገር ይበዛል። ስጋውን ለማግኘት ትንሽ ትቸገራላችሁ እና ደግሞ ድርቀቱ ነው መሰለኝ አይተን ከእንትኑ ጋር አንድ ስትበሉት እንደ አጥንት ነው የሚመስለው ውስጥ አፋችሁ ላይ ሲገባ እንደዛ አይነት ነገር አለው። አሪፍ ነው። 8.5 ሰጠዋል አጠቃላይ ማለት አጠቃላይ ሬቱ 8.5 ሙሉ የቺክን ፒዛውም በጣም አሪፍ ነው። ደብል ቺዝ በርገሩም እንደዛው አሪፍ ነው። ፒስተሩም እንደዛው አሪፍ ነው። ቺክኑም እንደዛው ማለት ነው። ፒሱ በጣም አሪፍ ናቸው። 8.5 ከ10 ማለት ነው። ይሄን ይመስላል። እኔና ማን ነን 8 ቤት ውስጥ ያለ ነው። ሌሎቹ በጠቅላላ 10 ነው። 10 ከ10 ፈተና ላይ እንደደፍኑ ሌላ ጊዜ ፈተናውንም እንደዚህ ያድርግላችሁ። አሪፍ ነው። የት ነው የበላነው ከተባለ KFC ቦሌ አትላስ መስቀለኛው ላይ በግራ በኩል ወረድ ስትሉ ዋሽንግተን ሆቴል ጎን ነው ያለው። KFC ብትሉ እንደፈለጋችሁ ፊት ለፊት በደንብ ይታያል። መታችሁ ቼክ አድርጉ። አሪፍ ነው። ሁላችንም እንደሰጠነው ኦልሬዲ በጣም አሪፍ ነው። እንደዚሁም ደግሞ ሌላ ቦታ እንደዚሁ መታ ሪቪው እንድናደርግላችሁ የምትፈልጉ ቤቶች ካላችሁ ቴክስት ማድረግ ይችላላችሁ። ይሄ የኢንስታግራም አካውንቴ ነው። ይሄኛው ደግሞ የቲክታክ ቴክስት አድርጉኝ መተን እንሞክራለን ማለት ነው። የዛሬ ቪዲዮአችን የዛሬ ቆይታችን እቺን ትመስላለች። በአንድነት ያዘው